ናሙማ የኦሮሞ ሀገር በቀል ፍልስፍና ለኢትዮጵያ የሰላም ግንባታ ያለው ፋይዳ የኦሮሞ ሕዝብ ናሙናማ ወይም ሰብአዊነት በመባል የሚታወቅ ሰላምና አብሮነትን የማህበራዊ ህይወት ማዕከል ያደረገ ጥልቅ ሀገር በቀል ፍልስፍና አለው። ኦሮሞ በኢትዮጵያ ከፍተኛ ቁጥር ያለው ሕዝብ ሲሆን ከ105 ሚሊዮን የሀገሪቱ ሕዝብ ውስጥ 38 በመቶ ያህሉን ይሸፍናል። አብዛኛው የዚህ ማህበረሰብ አባል የሚኖረው ኢትዮጵያን 1/3 የመሬት ስፋት በሚሸፍነው የኦሮሚያ ክልል ውስጥ ነው። ኦሮሚያ የኢትዮጵያን የፖለቲካ አቅጣጫና ጉዞ በመቅረጽ ረገድ ወሳኝ ሚና ያላት የፖለቲካ ማዕከል ናት። ተመራማሪው የወልቂጤ ዩኒቨርሲቲ በቃሉ ዋጭሶ ጊቻሞ በኦሮሞ ባህልና ወጎች ላይ ያደረጉትን ጥናት ዋቢ በማድረግ ናሙማ የግጭት አፈታት ስርዓት እንዴት እንደሚቀረጽና ትምህርቶቹ በፖለቲካዊና ብሔር ተኮር ክፍፍሎች ለምትታመሰው ሀገራችን ምን ያህል አግባብነት እንዳለው በዝርዝር ያብራራሉ። የናሙማ ዋና ዋና መገለጫዎች ምንድን ናቸው? ቃሉ ከሁለት ክፍሎች የተዋቀረ ነው። ናማ ማለት ሰው ማለት ሲሆን ኡማ ደግሞ የአንድ ሀገር ምንነት ወይም መገለጫ ማለት ነው። ስለዚህ ናሙማ በመሰረቱ ሰብአዊነት ማለት ነው። በኢትዮጵያ ትልቁ ብሔር ለሆነው የኦሮሞ ሕዝብ አንድ ሰው ሙሉ ሰው የሚባለው ከሌሎች ሰዎች ጋር ከተፈጥሮና በኦሮሞ የእምነት ስርዓት ፈጣሪ ከሆነው ዋቃ ጋር ባለው መልካም ግንኙነት ነው። ይህ አመለካከት በደቡብ አፍሪካውያን ዘንድ እኔ ያለሁት እኛ ስላለነው ተብሎ ከሚገለጸው ኡቡንቱ ፍልስፍና ጋር በእጅጉ ይመሳሰላል። ከዚህ በተጨማሪም የኦሮሞ ሕዝብ ሰፋ የተባለ የሞራል እሴት አለው። ይህ እሴት ሰዎች ከክፉ ነገሮች ርቀው ጤናማ ግንኙነት እንዲጠብቁ ያበረታታል። አንድ ሰው በራስ ወዳድነት ከተንቀሳቀሰ ወይም በሌሎች ላይ ጉዳት ካደረሰ ናሙማማ ሰብአዊነቱ እንደጎደለው ይቆጠራል። ግለሰቡ የሰውነት ቅርጽ ቢኖረውም ማህበረሰቡ ግን ሰብአዊነት እንደሌለው አድርጎ ይቆጥረዋል። ሀገር በቀል የሞራል እሴቶች የኦሮሞን ስብዕና የሚቀርጹት እንዴት ነው? ናሙማ የግለሰብን ስነ ምግባርም ሆነ የጋራ ማንነትን ይቀርጻል። የኦሮሞ ሕዝብ ለጋራ እንክብካቤ፣ ለግንኙነትና ሌሎች ኃላፊነት መውሰድ ትልቅ ቦታን ይሰጣል። የአንድ ሰው ክብር የሚለካው በሀብት ወይም በስልጣን ሳይሆን የሰው ልጅ እንዴት እንደሚይዝና ለማህበረሰቡ ደህንነት ምን ያህል አስተዋጽኦ እንደሚያደርግ ታይቶ ነው። ይህ እምነት የጎረቤት ጉዳይ የራሱ ጉዳይ ነው፣ እንዲሁም ያንተ ደስታ የኔ ደስታ ነው በሚሉት የኦሮሞ ምሳሌ አነጋገሮች ውስጥ በጉልህ ይንጸባረቃል። እነዚህ አባባሎች የግለሰብ ደህንነት ከሌሎች ሰዎች ደህንነትን ተነጥሎ ሊታይ እንደማይችል ያሳያሉ። አብዛኛው የኦሮሞ ማህበራዊ ህይወት የሚመራው ሀገር በቀሉ የገዳ ስርዓት እንደ ተጠያቂነት፣ ተሳትፎና ውይይትና የጋራ ኃላፊነት የመሳሰሉ እሴቶችን ያበረታታል። ይህ ደግሞ የሰው ልጅ ክብር መጠበቅ እንዳለበት የሚያጠናክር ነው። ይሁን እንጂ ናሙማማ በተግባር ላይ ሲውል ሁልጊዜም ፍጹም ነበር ማለት አይደለም። ለዚህ እንደ ምሳሌ የሚነሳው ቡታ በመባል የሚታወቀው ባህላዊ የጦር ዘመቻ ነው። በገዳ ስርዓት ውስጥ ወንዶች ማህበራዊና ፖለቲካዊ ኃላፊነታቸውን በሚመሩባቸው የእድሜ እርከኖች ውስጥ ያልፋል። አንዳንድ የገዳ እርከኖች አመራር ከመረከባቸው በፊት እንደ ጠላት በሚቆጠሩ አጎራባች ማህበረሰቦች ላይ ጦርነት እንዲከፍቱ ወይም ወረራ እንዲያደርጉ ይጠበቅባቸው ነበር። እንደነዚህ ያሉ ልማዶች ከናሙማ የሰላምና አብሮ የመኖር እሳቤ ጋር የሚጋጩ ይመስላሉ። ይህ የሚያሳየን አገር በቀል ወጎች ልክ እንደ ማንኛውም ማህበራዊ ስርዓት በውስጣቸው ውጥረቶችና ቅራኔዎችን እንደያዙ ነው። እንዲሁም አንዳንድ ታሪካዊ ልምዶችን የኦሮሞን የሰላም የዲሞክራሲና የህዝቦች ግንኙነት እሳቤዎች እንዳዳከሙ ወይም አዛብተው ሊሆን እንደሚችል ይጠቁማሉ። ይህ ፍልስፍና ለሰላም ግንባታና ለግጭት አፈታት ያለው ፋይዳ ምንድን ነው? በናሙማ ፍልስፍና ውስጥ ሰላም ማዕከላዊ ቦታ አለው። ግንኙነት የማህበራዊ ህይወት መሰረት ተደርጎ ስለሚወሰድ ሰላም መጠበቅና መመለስ የጋራ ኃላፊነት ይሆናል።